የበረከት እናት ናት። ምንም እግዚአብሔር በመታት አይባርከንም፣ በመጽናት ነው። ታጋሽ ግን ይነግሳል ሲል መጽሐፍ ቅዱስ ለመንገስ መጽናት ያስፈልጋል። በየጊዜው ከተነቀልን አንዴም በቀል ያቅተናል። የሚደርስብን ሐዘን፣ የሚነሳብን ጠላት እግዚአብሔርን እንድናገለግል የበለጠ ያዘጋጁናል። ይህንን እንወቅ። ልብ በሉ። ለህልማችን ሽርኮች ብቻ ሳይሆን ጉልቤዎችም ሊፈጠሩ ይችላሉ። ድሪም ቦዲስ ብቻ ሳይሆኑ ድሪም ቡሊስ አለ። የህልም ጉልቤዎች አሉ። አሁንም እዚህ ቤተክርስቲያን ለአንድ ሰው የሰጠሁት መጽሐፍ አለ፣ ድሪም ጊቨር የሚል መጽሐፍ ብታነቡ በጣም ደስ ይለኛል። ይህንን መጽሐፍ የጻፈው ሰው የያቤጽ ጸሎት ወይም ፕሬየር ኦፍ ጃቤዝ የሚለው መጽሐፍ የጻፈ ዊልከርሰን የሚባል ሰው ስለ ህልም ይናገራል። የዮሴፍን የሙሴን የተለያዩትን ህልሞች ይናገራል እዛ መጽሐፍ። በህይወታችን እግዚአብሔር የሚከብርበት ራሳችን ዋጋ ሰጥተን ልናይ የምንፈልገውን ነገር ለመስራት በምንነሳበት ጊዜ የህልም አጋር ብቻ ሳይሆን የህልም ቡሊስ ያጋጥሙ ይችላል። ዱ ኖት ቢ ዲስከሬጅድ። እነዚህ እግዚአብሔርን ካመንን ወደ ህልማችን መድረሻ ኃይሎች ሊሆኑ ይችላሉ። በጣም የማይገናኙ ግራ የሚያጋቡ የሚመስሉ ነገሮች እግዚአብሔር በመጨረሻ ላይ ዓላማውን የሚፈጽምባቸው ነገሮች ሊሆኑ ይችላሉ። ዱ ኖት ቢ ዲስከሬጅድ። የዮሴፍን ታሪክ በጣም በምንመለከትበት ጊዜ ምኑ ጋር ነው የዮሴፍ ታሪክ መጨረሻ ላይ ጠቅላይ ሚኒስቴር ጋር የሚያመጣ? ካን ዩ ኢማጂን? ምኑ ጋር ነው ዮሴፍ የተጻፈው ነገር ለትምህርታችን የዮሴፍን ታሪክ አንብበን ከዮሴፍ ታሪክ የዮሴፍን ባዮግራፊ እንድናውቅ ሳይሆን የዮሴፍን ታሪክ አቀናባሪውን እግዚአብሔርን እንድናምን። ስለዚህ ዮሴፍን ከገዛ ወንድሞቹ ጥላቻ፣ ከጉድጓድ መወርወር በተለያየ አይነት መልኩ ለዮሴፍ ለራሱ ጠቅላይ ሚኒስቴርነት ወይም ፕሬዝዳንትነት ሳይሆን ለእስራኤል ሕዝብ ከድርቅና ከችጋር እልቂት ለማትረፍ። ምክንያቱም ለአብርሃም የተገባ ተስፋ አለ። ዘረኛ ያልሆነው ዘር አትራፊን ታውቁታላችሁ። እዚህ የተማሩ እንዴት አድርጎ ዘርን እንደሚያትርፍ ዘርን ይሄ ራሱ አንድ ዘር ማትረፊያ ነበረ ዮሴፍ። የዮሴፍ ታሪክ ከ37 እስከ 50 በ13 ምዕራፍ ከልጅነት እስከ ሞቱ ድረስ አስከሬኑን እስከሚወስዱበት ድረስ ተጽፎ ባይኖር ኖሮ አራቱ ብሔረ ኦሪቶች ታሪካቸው መጽሐፉ አይኖሩም ነበር። ዘመዶች አምስት ናቸው። ብሔረ ኦሪት አምስት ናቸው። ከዘፍጥረት እስከ ዘዳግም ድረስ በፔንታቱክ ፔንታ አምስት ማለት ነው። ግልጽ የሆነው የዮሴፍ ኑሮ ስውር የሆነችው የእግዚአብሔር እጅ እየተከታተለችው እስራኤልን ታሪክ ትጽፍ ነበር። በእያንዳንዳችንም ህይወት እንደዚህ ነው። እግዚአብሔርን